እስከዛሬ የምንደርሰው የፋኖ ድል ቀጥሏል ብቻ ሳይሆን አድማሱን አስፍቶ በበርካታ አካባቢዎች ላይ ተጠናክሮ ቀጥሏል። ይሄ ደግሞ የብልጽግናን እና በብልጽግና ቤት ያለውን ትኩሳት እንደዚሁ በከፍተኛ ደረጃ አኑሮታል። እጅ ሰጥተዋል፣ ፋኖች ተበትነዋል፣ ሰላም ሰፍነዋል የተባለው ነገር ሳይውል ሳያድር በማግስቱ እንግዲህ ውጤቱን እያየን ያለው ብልጽግና በርካታ ምርኮኞቹን እየኮመኮምን ያለ ነው። በቀጥታ እየደረሰን ያለው ዛሬም ለብልጽግና ሰዎች እናቀርብለታለን። አብይ አህመድ በሁሉም አካባቢ የሚልካቸው ወታደሮቹ በየዕለቱ በሁሉም አቅጣጫ ከሚዋጓቸው ኃይሎች ጋር ሁሉ በየዕለቱ በጣም በርካታ ምርኮኞችን እያስረከበ አዳዲስ የታሸገ መሳሪያ እየሰጠ ወታደሮቹ ያንን መሳሪያ ወስደው ለሚታጠቁ ኃይሎች እያስረከቡ አዲስ አበባ ላይ ያለው ውጥረት በዛው ልክ እየናረ ዘረፋው በከፍተኛ ደረጃ የተጧጧፈበት መንግስታዊ ዘረፋው ዛሬ የሰማነው አስደንጋጭ እንግዲህ ለኢንቨስትመንት በራችንን እንከፍታለን እያለ ከተለያዩ ሀገራት ጋር ለሲንጋፖር፣ ለማሌዥያ ከሌሎች ሀገራት ለሚመጡ ባለሀብቶች፣ ጠቅላይ ሚኒስትሮችና ፕሬዝደንቶች በሬን እየከፈትኩ ነው፣ ኢንቨስተሮች እየመጡ ነው፣ ልማቱ ጦፏል፣ ዓለም እየመሰከረ ነው ብልጽግናውን እያለ በሌላ በኩል ደግሞ ከባንክ እየሄደ ገንዘብ እየዘረፈ እንዳለ ነው እየሰማን ያለ ነው። አንሙት ከ200 ሚሊዮን በላይ በአካውንታቸው ያላቸውን ባለሀብቶች ያለምንም ፍቃድ ያለ ባለሀብቶቹ ፍቃድ ሳይጠየቅ ገንዘባቸው ከባንክ እየተወሰደ ለመንግስት ልማት እየዋለ ነው፣ ስናገኝ እንከፍላችኋለን የሚባልበት ደረጃ ላይ ተደርሷል የሚለው ነገር በጣም አስደንጋጭ በጣም አነጋጋሪ ሆኖ ይሄ ጉዳይ ከኢትዮጵያም አልፎ በቀጠናው ላይም በዓለም አቀፉ ማህበረሰብም ዘንድ መድረስ አለበት የሚል አይነት አንድምታ እየተያዘ ነው የመጣው። አንሙትና ምንድነው እየሆነ ያለው ማለት ሰምተህ ታውቃለህ ወይ? እንግዲህ ባንክ የመጨረሻው ይመስለኛል። እንግዲህ እኔ የማውቀው የፋይናንስ ተቋማት በምን አይነት ኃላፊነት ደረጃ እንደሚሰሩ ታውቃለህ። አይ ነው ባለፈው የአሜሪካው የዚህ ኢንቨስትመንት ክላይሜት ሪፖርት በነገራችን ላይ የዚህን አገዛዝ እውነተኛ ማንነት ከፈለጋችሁ ያንን የኢንቨስትመንት ክላይሜት ሪፖርት ነው ማንበብ ያለባችሁ። አሜሪካ መንግስት በኤምባሲው በኩል የሚያወጣው መግለጫ አይደለም፣ በሌላ መንገድ የሚናገረው ንግግር ሳይሆን በዚህ የኢንቨስትመንት ክላይሜት ሪፖርት ይሄን አገዛዝ ማን ነው የሚለውን ለባለ ሀብቶቹ አሜሪካ ለሚገኙ የአሜሪካ ተቋማት የቀረበ ሪፖርት አገዛዙን በተመለከተ እዛ ላይ በዝርዝር ተጠቅሷል። እያንዳንዱ ነገር ግን የሰዎችን አካውንት ያለ ፍቃዳቸው ገንዘባቸውን አውጥተ ሰዎቹ ቴክስት ሜሴጅ ሲደርሳቸው ገንዘባቸው እንደወጣ ወደ ባንክ ሮጠው ሲሄዱ እና ለባንክ ሲያመለክቱ አይ ሄዳችሁ ወደ ብሔራዊ ባንክ አመልክቱ ከላይ መጣ ነው። እዛ ደግሞ ስትሄድ አይ መንግስት ነው፣ ስለዚህ ይሄው ፎርም አለ፣ ገንዘባችሁ ወይ ጊዜ ሂደት ይመለስላችኋል። አሁን ግን ገንዘባችሁን መንግስት ለልማት እየተጠቀመው ነው። ምን ማለት ነው ይሄ? በአንድ ሀገር ውስጥ አንሙት ነው ለሚሰጠን አጠቃላይ ፖለቲካዊ ትርጉም ምንድነው? ኢኮኖሚያዊ ትርጉም ምንድነው? ህግን በተመለከተ ሀገሪቱ ውስጥ ምንድነው የመጣው የሚለውን ነገር እንደ ህብረተሰቡ እንዲገነዘብም ይረዳል ብዬ ስላሰብኩኝ በዚህ ብንጀምር ብዬ ነው። መልካም በብልጽግና እኮ እንደዚህ ይቻላል እንዴ ብለህ ጠይቀህ መልስ የምታጣላቸው እልፍ ነገሮች ናቸው ያሉት። እንደዚህ ይቻላል እንዴ ብለህ የምትላቸው ነገሮች አሉ አይደል? በጣም በህይወት ውስጥ በኑሮ ውስጥ በቢዝነስ ውስጥ በምን ውስጥ እነሱ ነገሮች በቃ ተጥሰዋል። አሁን እነዛ ድንበሮች ናቸው የሌሉት አሁን በዚህ አገዛዝ በኩልና ባለሀብቶችን ገንዘብ አበድሩኝ ብሎ ከዚህ በፊት ብድር ጠይቆ ብዙ ነገር ሲባል ነበርና የረባ ብድር አላገኘም። ብድር ቀጥታ ነበር የጠየቀው። እኔ በአንድ በኩል ለምን ዝም ብሎ የግምጃ ቤት ሰነድ እንደማይሸጥ ነው ግራ የገባኝ። ማለት የግምጃ ቤት ሰነድ ሲሸጥ የሚገዙ የታወቁ ተቋማት አሉ፣ ባንኮች ይገዛሉ የግምጃ ቤት ሰነድ። ኢትዮጵያ ቀይ መስቀል ማህበር ከሚገዙት መካከል ይመስለኛል። አንዳንድ እንደዚህ አይነት ተቋማት ይገዛሉ እና ዝም ብሎ ወደ እሱን ለምን እንደማያደርግ አላውቅም። አሁን እንግዲህ የምንሰማው ገንዘብ አበድሩ ብሎ ጠይቋል፣ አላገኘም። ስለዚህ ባለፈው እንደገና በግልና በቡድን የድርጅት አካውንቶች ዝርዝር ይሰጠኝ ብሎ ብሔራዊ ባንክ ጠይቆ ነበር። ታስታውስ እንደሆነ ድርጅቶች በግለሰብ ስም ገንዘብ እየደበቁ ስለሆነ በድርጅት ስም ያሉና የግል አካውንቶች ዝርዝር
ሁሉም ባንኮች እንዲያስገቡ ጠይቆ ነበር። እንግዲህ አንደኛው ዝርፊያ እየተሰራ ያለው አካውንት ቼክ ይደረግና አካውንት ቼክ ከተደረገ በኋላ ይሄን ያክል ገንዘብ አለ የተባለውን ሰው ወይ እነዚህ ጸጥታ አካላት ሄደው ይጠይቃሉ። በተለያየ ማዋከብ ገንዘብ እንዳለው ከተረጋገጠ በኋላ ገንዘብ ይወስዱበታል። አሁን ደግሞ አገዛዙ ያደረገው ምንድነው? ለ9 ወራት ያልተንቀሳቀሰ ገንዘብ ያልተንቀሳቀሰ ካፒታል ተቀማጭ የሆነ ካፒታል ካለ ተብሎ እሱ ቼክ ተደርጎ ነው እንግዲህ ከሱ ላይ እየወሰደ ያለው። ምክንያቱም 6 ወር 9 ወር እየሰራበት አይደለም ብሎ ስላመነ እየወሰደ ነው። ወደ ባንክ ሲሄዱ እየተሰጣቸው ያለው መልስ መንግስት ነው። ስለዚህ መንግስት ሲችል ይከፍት ይመልስላቸዋል የሚመስል ጥያቄ ነው። መክሰስ ይቅርና ለሚዲያ እንኳን ቢወጣ ይሄ ነገር ወዮላችሁ ተብሏል። ለሚዲያ እንኳን ማውጣት አትችሉም የተባለ ጉዳይ ነውና አጠቃላይ የሚነግርህ ምንድነው? ይሄ አገዛዝ ከመብራትና ከውሃ ኢንፍሌትድ የሆነ ዋጋ ልኮ ገንዘብ ይሰበስባል። ካርድ ሞባይል ካርድ ስትሞላ እዛ ላይ በሆነ ሬሾ የሆነ ገንዘብ የውሃ ላይ ቢል ላይ የመብራት ቢል ላይ እነዚህን የመሰሉት ላይ እንግዲህ አንድ ሴትዮ ባለፈው አሰምተናል አይደል? 54,000 ብር ክፈይ የተባለች የመኖሪያ ቤት ኢንፍሌትድ ነው። አየህ፣ ከተጠቃሚው ላይ በዚህ ደረጃ ገንዘብ መሰብሰብ ነው የተያዘው። ከዛ እንደገና በመንደር በሴል ደግሞ ይልክብሃል። የመዋጮ የበጎ ፈቃድ አገልግሎት እያለ ይሰበስባል። እንደዚህ ነው ያገዛዝ ይሆን ያለው ያደረገ ያለው ሰው። ይሄ ምን ማለት ነው? በቃ ወንበዴ ሀገር ከያዘ እንደዚህ ነው የሚያደርገው። በቻለው አቅም ገንዘብ ማተም ነበረ። በትሪሊዮን ብር አተመ። የሀገሪቱን ኢንፍሌሽን ሌላ ነገር ላይ ያደረሰ። ዓለም ጉዳለ። አሁን ደግሞ ኢንቨስትመንት በማቆም ፐብሊክ ኤክስፔንዲቸር በማቆም ደሞዝ በመከልከል ክሪቲካል ኢንቨስትመንቶችን በመዝጋት የመንግስትን ኤክስፔንስ የመንግስትን ወጪ በመገደብ ኢንፍሌሽንን ተቆጣጣርኩ እያለ ነው። በዚህ ኢንቨስትመንትን በመግታት ነው ኢንፍሌሽንን የተከላከለው። ገንዘብ ወደ ገበያ እንዳይወጣ በፕሮጀክቶች በተለያየ መንገድ በስፋት ግለሰቦች ጋር፣ ድርጅቶች ጋር፣ ኮንትራክተሮች ጋር፣ ሌሎችም ጋር ገንዘብ እየተንቀሳቀሰ ፕሮጀክቶች እየሰሩ ወደ ቀን ሰራተኛው፣ ወደ ሙያተኛው፣ ወደ ደሞዝተኛው እየሄደ ኢኮኖሚው እየተንቀሳቀሰ በዛ ውስጥ ግን ሌሎች አላስፈላጊ ወጪዎችን በማቆም አይደለም ኢንፍሌሽንን ለመከላከል የሰራው ለመቀነስ ለማቆም የሰራው። ስለዚህ ያኔ የነበረው ከመጠን ያለፈው ህትመት ይሄ መንግስት እኮ ዶላር ማተማል በነገር ላይ ታውቃለህ። መቼም ዶላር ያተመ መንግስት ነው። ባርተር ያደረገ መንግስት ነው። በሀገራት መካከል ባርተሪንግ ድረስ የሰራ ነው። ስለዚህ ኢንቨስትመንትን አቁሞ ከዜጎች በተለያየ መንገድ በመሰብሰብ ገንዘብ ነው አይኤምኤፍ ያስቀመጠውን የገቢን የማሳደግ የበጀት ክፍተትን የመሸፈን ኃላፊነት እየሰራ ያለውና በዚህ መንገድ ነው እየሄደ ያለው። እንግዲህ እንደ መግቢያ ላነሳው ለደረሰን ጥቆማ ይሄ ነው። ገንዘብህን የት ብታደርግ ነው የሚሻለው የሚለውን እንግዲህ እያንዳንዱ ባለሀብት ከዚህ ተምሮ ሊወስደው የሚችለው ነገር ይኖራል። ያው ሁልጊዜ ማስፈራራት ነው፣ ሁልጊዜ ዛቻ ነው። ጦርነት የሚሸከም ባለሀብት ነው። ጦርነት ተሸክመውለታል። ተሽከርካሪዎቻቸውን፣ ገንዘባቸውን፣ ሀብታቸውን ለህዝብ እናድን ብለው ጦርነት ተሸክመውለት ነበረ። አሁን ደግሞ በዚህ መንገድ እየዘረፋቸው ነው። ገበታ ለሀገር እያለ አንድ ራት በ5 ሚሊዮን ብር እየሸጠ ሲዘርፋቸው የነበረ ነው። አሁን ባለሀብት ለመንግስት በሚያደርገው አስተዋጽኦ ልክ ነው። ይሄን ካደረክ ይሄን አደርግልሃለሁ፣ ፋኖን የምታስገቡልኝ ከሆነ ፕሮጀክት እንዲህ አይነት ፕሮጀክት ይሰጣቸዋል፣ ኦኤልኤን የምታመጡ ከሆነ እንደዚህ አይነት ፕሮጀክት ይሰጣቸዋል እየተባለ ከባለሀብት ጋር በዚህ ደረጃ የሚያወራ መንግስት ነው ያለው። የራሱን ኃላፊነትና ግዴታ እንኳን በወጉ ለማወቅ የተቸገረ ነውና ፕሮፓጋንዳው ቀጥሏል። የኢትዮጵያ የውጭ ቀጥታ ኢንቨስትመንት በዚህ ወጥቶ በዚህ ወርዶ ዲፕሎማሲያዊ ድላችን ማይባል ነገር የለም። ውጤቱ ምንድነው የሚለው እንግዲህ የኢትዮጵያ ህዝብ ሞሰው ላይ ያየው ነው። የሚገራርም ነገር ነው። አንሙት እንግዲህ ሰዎች በባንክ ያስቀመጡትን ገንዘብ በተለይ ባለ ሀብቶች አሁን እንግዲህ መጀመሪያ እንደመጣ ያገዛዝ በትራይቦች እንግዲህ ይሄ ማፊያ ነው። በትራይባል ከልት ውስጥ የተደበቀ ማፊያ ነው፣ አገዛዝ አይደለም። እንግዲህ ምን ማለቴ ነው? በጎሳ እንትን ውስጥ የተደበቀ ሌባ ነው እንጂ ሰው መንግስት ነው ሌባ ነው የሚለውን ነው
ለይቶ ለማወቅ የተቸገረው የነበረው አይ ቲንክ አሁን በግልጽ እየመጣ ያለ ይመስለኛል። ባንኮች የዚህ ሌብነትና ቅጥፈት ተባባሪ ናቸው። መረጃ ይሰጣሉ ላገዛዙ፣ አገዛዙ ደግሞ ያንን መረጃ እየተጠቀመ በዚህ ደረጃ እንደዚህ አይነት ነገር ሲሰራ ትመለከታላችሁ። አሁን ማን ነው እዚህ ሀገር ሄዶ ኢንቨስት የሚያደርግ? አሁን እንግዲህ ስላቁ ምንድነው ፕራይቬታይዝ እያደረኩ ነው የሚለው። እንግዲህ ፕራይቬታይዝ እያደረኩ ነው ካልክ የመጀመሪያ የፕራይቬታይዜሽን ሀሁ የሚጀምረው ለሰው ልጆች ሀብት እንግዲህ የሰው ልጆችን መብት ተው፣ ቢያንስ ለሀብት ያለህ ጥበቃ በጣም መሰረታዊ ነው። አንሙት አሁን ድሃውን ኤክስፕሎይት አድርጎ ህብረተሰቡ መዘረፍ ወደማይችልበት ደረጃ ላይ ተሸጋገረ። አብዛኛው የሀገሪቱ ድሃ ማህበረሰብ እንግዲህ ከ70 ሚሊዮን በላይ ነው የድህነት። እንግዲህ በቀደም ስናወራው ነበር አይደለም 33 በመቶ የነበረው የድህነት ምጣኔ ወደ 43 በመቶ እንዲያሻቅብ አድርጎታል። በቁጥር እንደዚሁ በርካታ ሚሊዮን ድሃዎችን ፈጥሯል አገዛዙ። የተሻለ የኢኮኖሚ ደረጃ ላይ የነበሩ ማህበረሰቦችን ሰብሯቸዋል። የዕለት ጉርስ ማግኘት ከባድ የሆነበት ደረጃ ላይ እንዲደረስ አድርጓል። ሊበዘበዝ ወደማይችልበት አስደንጋጭ የድህነት ደረጃ ነው ማህበረሰቡን ያወረደው። በቃ ጭቆናን መሸከም የማይችልበት ደረጃ ላይ እንግፈፈው ቢባል የሚገፈፍ የሌለው ማህበረሰብ ፈጠረ። የቀረው ማን ነው? በተወሰነ እዛው በዛው እንትን በተወሰነ መንገድ እንግዲህ በባህል ሀብቱና በደሃው መካከል መሃል ላይ የሚባል ነገር የለም። መሃል ላይ የነበረው ተንጠባጠበና ወደ ታች እንዳለ ወረደ። ከላይ የነበረው ደግሞ ጥቂቱ በየዕለቱ እየተገፈፈ እሱ አልበቃ ብሎ ግማሾቹ በፍጥነት የብልጽግና ዘመድ ሆኑ፣ የፓርቲው አባላት ሆኑ። ንብረታቸውን ለማዳን ሀብታቸው እንዳይዘረፍ አገዛዙን በመወዳጀት እነ በላይነህ ክንዴን መውሰድ ትችላለህ። ንብረታቸው እንዳይዘረፍ ለማዳን በተወሰነ መልኩ አገዛዙ ጥላ ስር ተጠለሉ። እነዚህ ሰዎችሳ መዘረፍ የማይችሉበት ደረጃ ላይ እየደረሱ ነው የመጡት። ሌሎቹን ከዚህ በላይ ገንዘብ ያላቸውን ሰዎች ደግሞ እያለ አንተ እንዳልከው እኮ አንሙት ይወልህ እነዛን ነገሮች ሳይደር የግምጃ ቤት ሰነድ ሳይሸጥ ቀርቶ አይደለም። በሀገሪቱ ውስጥ ያለውን የብድር መጠን ብትመለከተው ከግማሽ በላይ የሚሆነው የሀገር ውስጥ ብድር ነው። ከግማሽ በላይ እና IMF ከዚህ በላይ መበደር አትችልም። ከዚህ በላይ የምትበደር ከሆነ ከሀገር ውስጥ ገንዘብ በምንም አይነት መንገድ አንዲትም ገንዘብ ከውጭ አታገኝም ተብሎ አበዳሪዎቹ ባደረጉበት ጫና በቀጥታ ከባንኮች መበደር ስለማይችል ምን ማድረግ ነው የጀመረው? ከባንኮች ወደ መዝረፍ ነው የተሸጋገረው። የትኛው የውጭ ሀገር ድርጅት እና ተቋም ነው እዚህ ሀገር ላይ ሄዶ ኢንቨስት ለማድረግ የሚበረታታው? በሀገር ውስጥ ያለውን ዜጋ የሚያጎሳቁል የሚዘርፍ አገዛዝ ባለበት እንዴት አድርገው ዜጎች ገብተው እዛ ሀገር ላይ ኢንቨስት ሊያደርጉ እንደሚችሉ አላውቅም። የህግ ማዕቀፍ የሚባል ነገር የለም። ሰዎች ንብረቶቻቸውን ለሰጧቸው ተቋማቱን እንኳን ተጠያቂ ማድረግ የማይችሉበት አሰራር እየመጣ እንዳለ እጅግ አስደንጋጭ ነው። በነገራችን ላይ እነዚህ ነገሮች በተለይ ደግሞ በአድቮኬሲ ላይ የምትሰሩ ሰዎች የዓለም አቀፍ ተቋማት ሚዲያዎች ጋር እንዲደርሱ ማድረግ የሚገባችሁ ጉዳይ ይመስለኛል። ይሄ በደንብ ሊሰራበት የሚገባ ጉዳይ ነው። ማንም እዛ ሀገር ላይ ሄዶ ገንዘቡን ኢንቨስት የሚያደርግ አካል ምን አይነት አደጋ ህዝቡ ላይ እንደተደቀነ፣ ባለሀብቱ ላይ እንደተደቀነ፣ አገዛዙ ምን አይነት አገዛዝ እንደሆነ እንዲያውቅ ማድረግ የተገባ ነው ብዬ ነው ማስበው። ይሄ በራሱ በኋላ ላይ ምን አይነት ኢፌክት እንደሚኖረው ይመለከተዋል ብዬ አስባለሁ። ጋምቤላን በተመለከተ እንደዚሁ ኡመድ ወዳንጊ የሚባል የዚህ የክልሉ የጸጥታ ኃላፊ እና አዛዥ መገደሉን ሰምተናል። አንሙት ዛሬ በበርካታ ሚዲያዎች ይሄ ጉዳይ የተዘዋወረ ነው ያለው። ጋምቤላም ያሉ ሰዎች ይሄን መድረሻ አድርሰውናል። በቀደምም እንደዚሁ ስናነሳ ነበር የነበረው። በአጠቃላይ ጋምቤላ ያለው ጉዳይ ምንድነው? አንሙት ያ እንግዲህ የቀውሱ እንዳለ ነው። በቂ ሚዲያ ሽፋን ነው ማግኘት ያልተቻለው። ምናልባት ጋምቤላ ላይ ያላችሁ እንደዚህ አይነት መረጃዎች ያላችሁ በደንብ በትልኩልን በጣም ጠቃሚ ነው። አረጋግተናል ተብሏል። አንዳንድ ክልሎች አጋጣሚ ሆኖ አክቲቪስት ስለሌላቸው ሚዲያ ስለሌላቸው በወጉዝ አካባቢ ያለ ቀውስ ለህዝብ ማይበቃበት ሁኔታ አለ እንጂ ዛሬ የተላከው እንግዲህ የጋምቤላው ጥንቅጥ እንደቀጠለ ነው።
መሀል ከተማ ጋምቤላ ላይ ነው እንግዲህ የክልሉ ፖሊስ አዛዥ ተገሏል፣ ስሙም ኮማንደር ኡሞድ ዋዳንጊ ይባላል የሚል መልእክት ነው የደረሰን ከፎቶግራፍ ጋር። እንግዲህ ጋምቤላ ላይ ይሄ መሀል ከተማ ላይ ነው እንደዚህ ሆነው፣ ሌሎች ዞኖች ወረዳዎች ላይ ምን እየሆነ ነው የሚለውን እንግዲህ ፈጣሪ ወቀው። ከደቡብ ሱዳን የመጡ ታጣቂዎች ጉዳይ ምን እያደረሱ ነው ያሉት፣ ምን ደረጃ ነው ያለው አጠቃላይ ክልሉ። በነገር ላይ ኢትዮጵያ ውስጥ ሴት የክልል ርዕሰ መስተዳድር ያለው ጋምቤላ ክልል ነው። አለሚቱ ትባላለች። አለሚቱ በጣም እኔ ድሮ ሪፖርተር ሁኜ ማውቃት የክልሉ ሴቶች ጉዳይ ቢሮ ኃላፊ ሆና ነው። አሁን የክልሉ ፕሬዝዳንት ነች። መከላከያው እዛ አካባቢ እኔ እንጃ ምን አይነት መከላከያ እንዳለም አላውቅም። መከላከያ ያለ አይመስለኝም እዛ ክልል ላይ በጠቅላላው። ስለዚህ የክልሉ ቀውስ ከዚህ ቀደም ችግር ተፈጥሯል ተብሎ ሙሉ ካቢኔ ከተበተነ በኋላ ዛሬም ድረስ የቀጠለ ነው። እንግዲህ ተመልካቾች በደንብ እዛ አካባቢ ያላችሁ ጉዳዩን በደንብ አይታችሁ እንድታጋሩን በዚህ አጋጣሚ መጠየቅ ነው የምፈልገው። ትንግርቱ አንሙት የተለያየ ነው ወይ? አሁን እነዚህን ኢንሲደንቶች ነጥሎ ማየት ይቻላል ወይ? አጠቃላይ ሀገሪቱ ውስጥ ካለው የደህንነት ጉዳይ በተለየ አውድ ልናየው እንችላለን ወይ? ጋምቤላ ለምሳሌ ይሄን እንደተለየ እንደ ተናጥላዊ ኢንሲደንት ሊታይ የሚችል ነው ወይስ አጠቃላይ ሀገር አቀፉ የፖለቲካዊ ቀውስ የደህንነት ቀውስ አካል አድርገን ነው ልናየው የሚገባው የሚለውን ነገር በደንብ እንድንረዳው ፈልጋለሁ። መልካም። እሱ የተነጠለ የለም። አሁን የተነጠለ የሚባል የለም። አሁን የፖለቲካ ለብቻ፣ የኢኮኖሚ ለብቻ፣ የጸጥታ ለብቻ የሚባል የለም። አንዴ ራሱ ከተናገ በኋላ አንዴ ማዕከሉ ከተናገ በኋላ ጤነኛ ፖለቲካ፣ ጤነኛ ኢኮኖሚ፣ የታመመ ፖለቲካ ነገር ግን ሰላማዊ ወይም ሰላምና ደህንነት የሰፈነበት የሚባል የለም። ጤነኛ ፖለቲካ ነገር ግን ልማትና ኢኮኖሚ እንቅስቃሴ ያለበት የሚባል ነገር የለም። ነገርየው የተያዘ ነው። በዚህ ውስጥ አንደኛው አካባቢ ከሌላኛው አካባቢ ተነጥሎ ወይም መሰረታዊ ምንጩና ሰበቡ ተነጥሎ ሊታይ የሚችል አይደለም። ቀውስ ውስጥ ያለ ሀገር ነው። ቀውስ ውስጥ ያለ ፖለቲካ ነው። ቀውስ ውስጥ ያለ ፖለቲካ ኢኮኖሚያዊ ቀውስ ያስከትላል። የሰላምና ጸጥታ ቀውስ ያስከትላል። የማህበራዊ ቀውስ ያስከትላል። አገር አንዳንድ ጊዜ አውራዋን ትመስላለች። ስለዚህ አገር አሁን ይሄ ሁሉ ነገር እየሆነ ያለው መሃሉ አውራ ነው የተባለው መንግስት የሚባለው አካል ተቃውሷል። የፌዴራል መንግስት ጤነኛ ወይም ደህና፣ የክልል መንግስት ታማሚ የሚባል ነገር የለም። ምክንያቱም ማዕከሉ ታሟል። ኃይሊ ሴንትራላይዝድ ነው በብልጽግና ልክ እንደ ኢህአዴግ። ስለዚህ መሃሉ በታመመበት አብይ አህመድ እንደ ብድ እያደረገው ነው ያለው። አሁን ምናልባት አሁን መጠንቀቅ ያለባቸው እጁ ላይ ሽጉጥ አለመስጠት፣ ፈንጅ እጁ ላይ ቦምብ ምናምን እንዳይኖር ማድረግ ነው እንጂ ድንገት ሊተኩስባቸው ይችላል። በነገር ላይ አሁን ቁጣው፣ ንግግሩ ምኑ ምን ላይ እንዳለ እንግዲህ ሰምተናል፣ በኋላ እናነሳዋለን። በእንደዚህ አይነት ሁኔታ ላይ ያለ ሰው ጤነኛ ፖለቲካ፣ የተረጋጋ ፖለቲካ ሊመራ አይችልም። በዚህ ውስጥ ተቋማት፣ ሚኒስትሮች ይበሻቀጣሉ፣ የክልል ፕሬዝዳንት ይበሻቀጣል፣ ይሰደባል፣ ጀነራል ብዙ ነገር ይሆናል። ስለዚህ ምንድነው አፋር ላይ ትጥቅ ትግል ሲጀመር፣ አማራ ላይ ትጥቅ ትግሉ በጦርነቱ በዚህ ደረጃ ሲደርስ፣ ትግራይ ላይ በዛ ደረጃ ሲሆን፣ ጋምቤላ ላይ ብቻ ደሴት ሊሆን የሚችልበት፣ ኦሮሚያ ላይ ብቻ ደሴት ሊሆን የሚችልበት ሁኔታ የለም።